የነበረው ሐሳቡ እዚህ ክፍሉ ላይ እንደምታዩት የኢየሱስ እናት ማርያምና የኦርቶ ማርያም ልዩነት የሚል ነው። ስለዚህ በምን እንጀምር ነበረ? እኔ የጀመርኩት በኦርቶ ማርያም ሳይሆን የኢየሱስ እናት በተባለችው ማርያም፣ የኢየሱስ እናት በምትባል ማርያም። ምናልባት ብዙዎቻችሁ አልነበራችሁም እንጂ ከስሟ ትርጉም ተነስቼ ነበረ የሰጠኋቸው። ማርያም ማለት መራር ማለት ነው፣ ክፉ ማለት ነው እና ያም ማለት ደግሞ ዮም ሆኖ ዛሬ፣ ቀን፣ ዓመት፣ ዘመን እንዲህ ማለት ነው እና አንድ ላይ ሲገናኝ መሌላ ማርያም ሲል ክፉ ቀን፣ ክፉ ዓመት፣ ክፉ ዘመን፣ የመረረ ሕይወት ማለት መሆኑን ከእስራኤላውያን ታሪካዊ ዳራ ከእስራኤላውያን መልካም ከእስራኤላውያን የታሪክ ሕይወት ተነስተን ይሄ ትርጉም ለመስጠት ተችሏል ማለት ነው። ሊቃውንቱ ያንን ማለት መሆኑን በደንብ ገብቷቸዋል። አለቃ ኪዳነ ወልድ ክፍሌም ቅድም የተናገርኩት አሁንም ደግሞ እናገራለሁ። ምናልባት ጥቂት እንደ 10 ሰው ወይም 20 ሰው ያልነበረ ሊሆን ስለምችል ቃሉ 2 ነው አሉ ኪዳነ ወልድ ክፍሌ። ማር ሚር አንድ ወገን፣ መራራ መራር። ያም ማለት ደግሞ ዮም፣ ዕለት፣ ዘመን፣ መዋዕል አንድ ላይ በተገናኘ ጊዜ ምርርተዮም ወይም መራር መዋዕል፣ ዘመሪር መዋዕሊሃ፣ ዘመኗ ዘመነ ልደቷ ማሩር። ፈርዖን በእስራኤላውያን ላይ ክፉ ምክር መክሮ ወንድ ወንዱን ለሞት ሴት ሴቱን ለትሎት ብሎ መራራ አዋጅ ያወጀበት ጊዜ ስለነበረ በዚያን ጊዜ የተወለደችው የሙሴ እህት ማርያም ምን አሏት? ማርያም አሏት። ምን ማለት ነው? ክፉ ዘመን፣ የመረረ ዘመን። አምረሩ እስራኤልም ግብፅ። አያችሁ፣ ግብፃውያኑ በእስራኤላውያኑ ላይ ከሚያደርጉት ግፍ የተነሳ ለሚወለዱ ሕፃናት ያንኑ የሚወክል ስም በመስጠት ይታወቁ ነበርና ማርያም ማለት መራር ማለት ነው፣ መራራ ማለት ነው። ይሄ ነው አንዱ። ሌላው እንደ ምሳሌ አድርገን ኑሃሚን ደግሞ ማራ በሉኝ ብላ የተናገረችበት ነገር ነበረ። ምክንያቱስ ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑሃሚን አትበሉኝ ብላ በሙላት ተናግራ ነበረ። ምክንያቱስ አለች፣ በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን ሰደደኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑሃሚን ለምን ትሉኛላችሁ ብላ የተናገረችበት ጊዜ ነበረ እና ማራ በሉኝ መራራ ማለት ነው፣ ማርያም ማለት ነው። ይህ ነው እውነታው። ይህንን ነበረ ያየነው፣ ቅድም ያየነው ይሄ ነበረ። ከዚያስ ማርያም የመሲህ እናት ናት። መቼ? አሁን ላይ መሲህ ከተወለደ በኋላ። ከመሲሁ በፊት መሲህ እንደሚወለድ ይነገር ነበር እንጂ እናቱ ማን እንደምትባል ምንም ነገር ማስረጃ የለም፣ አልተነገርም። ትውልዱ መሲሁን እንዲጠብቅ የመሲሁን መምጣት እንዲጠብቅ እንጂ ከማን እንደሚወለድ ማን እንደሆነች ስለ ሴቷ ምንም አይነት ፍንጭም እግዚአብሔር አልሰጠም። ትውልድ ሁሉ እንዲጠብቀው የታዘዘው ስለ መሲሁ፣ ነፃ የሚያወጣው መሲሁ ስለሆነ፣ አርነት የሚያወጣ መሲሁ ስለሆነ እሱን ከመውለድ ውጪ ምንም አይነት ድርሻ ስለሌላት እርሱን ለመውለድ ተዘጋጅታለች። ያዘጋጃት ደግሞ እግዚአብሔር ነው። ድንግል እንደነበረች መጽሐፍ ተናግሯል።
መጽሐፉ ተናግሮላታል። ድንግል ነበር፣ ወደ አንዲት ድንግል ተላከ። እዚህ ጋር ብቻ ነው ድንግል የተባለላት። ማርያም ድንግል ናት? አዎ ድንግል ነበረች። ኃጢአተኛ ናት? እንደ ማንኛውም ሰው ኃጢአተኛ ናት። እንደ ማንኛውም ሰው በንግግር ቢሆን፣ በስራ ቢሆን፣ በግብር ቢሆን፣ በምንም መንገድ ከማንም በላይ እንደነበረች የሚገልጽ መጽሐፍ ቅዱሳዊ ማስረጃ የለንም። ኢየሱስም ይህንን አላስተማረም፣ ለደቀ መዛሙርቱ ይህንን አልተናገረምና፣ ስለዚህ ለማርያም ያለን ነገር ይሄ ነው። ማርያም እህታችን ናት፣ በጌታ እህታችን ናት። አማኝ እንደመሆኗ መጠን ከኛ ጋር ፈጣሪዋን ጌታዋንም ደግሞ የምታመሰግን ናት። በሰማይም ያ ነው ዋናው ትልቁ የእግዚአብሔር አጀንዳ። ማርያም ሳትሆን ኢየሱስ ነው። ማርያም ሳትሆን ኢየሱስ ነው። እግዚአብሔር የላከው ልጁን ነው፣ ማርያምን አይደለም። ማርያምን ለማስተዋወቅ እግዚአብሔር ፕሮግራሙ አይደለም። ኢየሱስ ራሱ እናቴ ማለት ይህች ናት ብሎ ለደቀ መዛሙርቱ ያስተዋወቀበት ክፍል የለም። እና ድንግል ነበረች፣ ሰው ናትና ኃጢአተኛም ግን ናት። ይሄ በደንብ አድርገን ልናምንበት የሚገባ ሕያው እውነት ነው። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ሲል ምን ማለት ነው? ከማርያም በቀር ማለቱ አይደለም። ማርያምንም አግኝቷታል፣ በክለዋታል። እና በስራም በንግግር በየትኛው መንገድ አልተጻፈልንም እንጂ ኃጢአተኛ ናት። ማንም ይሄን ሊክደው አይገባም። ከማን በቀር? ከኦርቶዶክሳውያኑ። ለምንድን ነው ኦርቶዶክሳውያን ይህን ያህል የሰጧት ሲባል ከኢየሱስ ጋር እኩል አድርገዋታል በጽሁፍ ደረጃ። እመቤታችን የሚለው ቃል እኮ ጌታችን፣ ፈጣሪያችን፣ እግዚአብሔራችን ማለት እንደሆነ ታውቃላችሁ። ዝም ብሎ ቀላል አይደለም። እመቤታችን ሲባል ጌታችን የሚለው አንጻራዊ ነው። ለወንድ ጌታችን፣ ለእርሷስ እመቤታችን። ለኢየሱስ ጌታችን፣ ለእርሷ እመቤታችን። ቀጥሎስ ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚእነ ወመድኃኒነ ኢየሱስ ክርስቶስ፣ እግዝእትነ ወመድኃኒትነ ድንግል ማርያም አለ። እኩል ከኢየሱስ ጋር በማን? በመጻሕፍቱ ኃጢአትን የሚያስተሰሪ ኃጢአትን የምታስተሰሪ ተብሎ ተነግሮላታል። ጉድ ነው። ነገር ግን እንድናየው የኔ ፕሮግራም የነበረ ምንድን ነው፣ ብዙ ጊዜ ብዙ ዝብርቅርቅ አድርገነዋል። ብዙ ከመጀመሪያውኑ ነው ትንሽ እንትን ያልነው፣ ግን ሌላ ጊዜ በደንብ እንሄድበታለን። እኛ ጋም እንደዚሁ 6:30 ስለሆነ ግን ምንድን ነው የምናየው? አንደኛ ማርያም ማናት? በመጽሐፍ ቅዱስ የኢየሱስ እናት ድንግል ማርያም የሚልም የለም። እኔም አልልም። እኔም ለምንድን የኢየሱስ እናት ማርያም፣ የጌታዬ እናት ማርያም መጽሐፍ ቅዱስ እንደሚለው እንደ እግዚአብሔር ቃል እንድናወራ ነው። ዝም ብሎ ቀላል አይደለም። ወላዲተ አምላክ እንደዚህ ቅብጥርሶ የሚሉት ነገር ማኅደረ መለኮት የሚሉት የመጨረሻ ሰይጣን ያልደረሰበት የስተት ትምህርት ነው። ማኅደረ መለኮት የመለኮት ማደሪያ አይደለችም። ይሄ በደንብ አስፍተን ነው የምናየው። አይደለችም። መለኮት ስንት ነው? አንድ መለኮት እና የሥላሴ እናት እንበል። የሥላሴ እናት ናት። ማኅደረ መለኮት ማለት እኮ እግዚአብሔር በመለኮት አንድ ነው፣ በባህሪ አንድ ነው እና የእርሱ እናት ናት ማለት የመለኮት ማደሪያ ነበረች ማለት አብንና ወልድን መንፈስ ቅዱስንም ምን አድርጋለች ማለት ነው? ወልዳለች ማለት ነው። አብን በእርሷ ውስጥ ነበረ፣ መንፈስ ቅዱስን በእርሷ ውስጥ ነበረ ማለት ነው። ይሄ በጣም ትልቅ የሆነ ክህደት ስለሆነ፣ ስለዚህ ምንድን ነው የምንላት ታዲያ? ማርያም የኢየሱስ እናት። አለቀ። መጽሐፍ ቅዱስ ያላት ሐዋርያት ያሏት ምንድን ነው? እመቤታችን ሳይሆን የኢየሱስ እናት
ማርያም። ይሄ የመጨረሻ ትልቅ የሆነ ክብሯ ነው። ክብሯ ይሄ ነው። የኢየሱስ እናት እንዴት አይነት ድንቅ የሆነ ክብር ነው! ይሄ አንሶባቸው ለሌሎች ሰዎች ይሄ ሊያረካቸው ስላልቻለ ሌላ ድሪቶ አመጡባት። በፈጠራ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረች ምናምን። ተዉት፣ እሱ ገና እንሄድበታለን ገና። ነገር ግን በመጽሐፍ ቅዱስ የማን ነበረች ስንል ልጃገረድ ነበረች። በአማርኛ ልጃገረድ፣ በግዕዝ ድንግል ልጃገረድ ነበረች። ልጃገረድ እያለች ነው ለዮሴፍ በታጨች ጊዜ እጮኛዋን እየጠበቀች ነው። የጋብቻ ስነ ስርዓቷን ልትፈጽም እየጠበቀች ነው። በጉጉት እየጠበቀች ነው። የምትወደው ዮሴፍን ልታገባ እየተመኘች እየጠበቀች ባለችበት ሰዓት ገና ልጃገረድ እያለች መልአኩ ገብርኤል ያን አላት። ከዛ ወለደች። ከወለደች በኋላ ድንግል ማርያም የሚል ቃል አታገኙም። እናት ብሎ ድንግል ስለሌለ እናቱ እያለ መልሶ ደግሞ ድንግል ብሎ ነገር የለም። ምክንያቱ የተወለደው ሰው ነው። ኢየሱስ የተወለደው ፍጹም ሰው ነው። ማን? ኢየሱስ። ነገ የምናየው እሱ ነው። እያየነው ያለን ወደ 5 ወር 6 ወር ያህል ኢየሱስ ማን ነው እያልን ያለ ነው። የሚያሳርፍ እሱ ብቻ ስለሆነ፣ ለትውልድ ብቸኛ የተላከው ኢየሱስ ስለሆነ፣ የአብ አንድያ ልጁ ኢየሱስ ስለሆነ ማርያም ምንም ተዋት። እሷ እንደ ማርያም መግደላዊት እንኳ በዓለም ሁሉ ይሄ ወንጌል በሚሰበክበት ስፍራ ሁሉ ይሰበክላታል። የኔ እናት እየተባለች አላለም። ኢየሱስ አልወጣው እንደዚህ አላለም። የማርያም መግደላዊ ታሪክ ወንጌል በሚሰበክበት ስፍራ ሁሉ ስለ ማርያም መግደላዊ ይሰበካል። ስለ ኢየሱስ እናትስ ምን ብለን እንስበክ እንዴ? ምን ብለን እንስበክ? እግዚአብሔር መረጣት ኢየሱስ ይወለድባት ዘንድ። ተወለደ፣ ጨረሰ፣ አለቀ። ጨረሰች አገልግሎቷ። ከዛ ስለማን? ስለ ኢየሱስ። ሐዋርያት ስለማን ሰበኩ? ስለ ኢየሱስ። ኦርቶዶክስ ቤተ ስለዚህ ይህን ነው የምናየው። እጮኛዋ ነው። ከዛ በኋላስ ኢየሱስን ከወለደች በኋላ የበኩር ልጇ እስክትወልድ ድረስ ዮሴፍ አላወቃትም ነበረ። እውነት ነው። የግብረ ሥጋ ግንኙነት አልፈጸመም። ምን? እስኪወለድ ድረስ። ማን እስኪወለድ? ኢየሱስ እስኪወለድ ድረስ። ከዚያ በኋላስ ሚስቱ አይደለችም እንዴ? ሚስቱ አይደለችም እንዴ? ከዚያስ ልጆችን ወለደች ወይስ አልወለደችም? እጮኛ ማለትስ ምን ማለት ነው? ወልዳ ከሆነ ምን ያህል? አልወለደችም የሚለው ትርክትስ ለምን ተባለ? ለምንድን ነው አልወለደችም የተሰኘው? ለምንድን ነው ኃጢአት አልባ ናት የተባለው ሲባል ለኢየሱስ ካላቸው ጥንቃቄ የተነሳ ነው። ኢየሱስን ከኃጢአት ንጹሕ ለማድረግ ማርያምን ከሰማየ ሰማያት በላይ ወስደው ቀረቀረዋል። ምን ለማድረግ? ለኢየሱስ ሲባል። እርሷ ኃጢአተኛ ናት ካልን እሱም ደግሞ ኃጢአተኛ ስለምናደርገው ብለው። ኃጢአት በደም የሚተላለፍ ቫይረስ አይደለም። ኃጢአት ኦርጋን አይደለም። ኃጢአት የሆነ ሴል አይደለም። ኃጢአት የአስተሳሰብ መበላሸት ነው። ኃጢአት የዓላማ መሳት ነው፣ አመፅ ነው እንጂ በደም ዝም ብሎ እንደዚህ የሚወራረስ አይደለም። ከተበላሸው ዓለም ከአዳምና ከሔዋን ሁሉም ተካፈሉ። ስለዚህ ይህን በደንብ አድርገን ማየት አለብን። ማርያም በመጽሐፍ ቅዱስ ውስጥ ሐዋርያት ምን አሏት? ምን ተጻፈላት? ስለ ኢየሱስስ እንዲያውም ልታደናቅፈው ትመጣ ነበረ አገልግሎቱን። ምክንያቱስ ወዳ አይደለም። እንዲያውም ዘመዶቹ አበደ ብለው ሊይዙት መጡ ነው እኮ የሚለው። አስረው ሊያስቀምጡት ኢየሱስን። የሚገርም ነገር።
አስረው ሊያስቀምጡት። ከነዚህ መሪዋ ማናት? እሷ ራሷ እየመራች ይዘበጣች። ከዛስ እያገለገለ እያስተማረ ባለበት ሰዓት ላይ እናትህና ወንድሞችህ በውጭ ቆመው ይፈልጉሃል። አቋርጥና ውጣ፣ ይፈልጉሃል በውጭ። ኢየሱስ ማን እንደላከው ከተጠመቀ በኋላ እናቴ፣ አክስቴ፣ አጎቴ ምናምን ብሎ ነገር በኢየሱስ ሕይወት ውስጥ የለም። ክብር ለጌታ ይሁን። የለም። እናቴ መጣች እንዴ ብሎ ጉባኤውን አቋርጦ አልወጣም። እህቶቼ መጡ እንዴ፣ ወንድሞቼ ደግሞ መጡ እንዴ፣ 3 እህቶቼ 4 ወንድሞቼም እንደገና መጡ እንዴ እኔን ፍለጋ፣ በሉ አንድ ጊዜ እባካችሁ ጠብቆኝ ብሎ አልወጣም። አንዱ ሌላው ደግሞ ቅድም የነገርኳችሁ ትንሣኤውን እንኳ በደለኛ ኃጢአተኛ ለነበረችው 7 አጋንንት ለወጡባት ለማርያም ተገለጠ እንጂ አስቀድሜ መጀመሪያ ለእናቴ መገለጥ አለብኝ። ያን ሁሉ መከራይታ መሰቀሌን ያየች መከራዬን ያየች ጮሆቴን የሰማች ለእርሷ ነው የምናገረው፣ ለእርሷ ነው እንትን ምለው እማበስራት። ይኸው እናቴ ተነስቻለሁ ብዬ እነግራታለሁ አላለም እንዴ? ወዴትና ወዴት አላለም። እንደዚህ አይነት ነገር የለውም። ኢየሱስ ጌታ ስለሆነ፣ ኢየሱስ ሕይወት ስለሆነ ስሙ ብርኩ ይሁን። ለዓለሙ ሁሉ መድኃኒት ቤዛ ተደርጎ የመጣ እንጂ ዝም ብላ የሆነች ሴት የምታሽከረክረው አይደለም። ኢየሱስ ነዋ። ለኢየሱስ ክብርን አለመስጠት ነው እኮ እንደዚህ የሚያደርጉት። አያችሁ፣ ለኢየሱስ ክብርን ላለመስጠት እሷ የምታዘው የምታሽከረክረው። ቤተ ክርስቲያን ሲቃጠል እንኳ ምን አሉ? አንተ ከላይ ሆነ ስትቀልድ በሰው እናትህ አረረች መከራን ቅመሰው አሉ። አያችሁ፣ እናትህ አረረች መከራን ቅመሰው። እንደምን አድርገውት ነው? አለሁ አይደል? አሉ መርጌታ ኢየሱስ ያድናል። እየጨረስኩ ነው። ስለዚህ እውነታው ይሄ ነው እና የማርያምን ነገር ዝርዝር አድርገን አፍረጥርጠን ማውጣት አለብን። ሐዋርያት ምን አሉ ስለ እርሷ? ሐዋርያው ጳውሎስ ታላቁ ሐዋርያ 14 መልእክታትን ሲጽፍ አንዲት ብጣሽ አንዲት አረፍተ ነገር መስጠት ያቃተው ለምን መሰላችሁ? ምንም ስላይደለች የኢየሱስ እናት ናት። በደንብ ያውቃል። ከዚህ ውጭ ምን ይበላል? ምን ይበልላት? ተነሳች አረገች ይበል? እንደ ጠንቋዮቹ እንደ ጠንቋይ ደብተራ አረገች ይበል እንዴ? እንደ መተታሞች ደብተራዎች አረገች ብሎ ያውራ ይዋሽ? አይዋሽማ። በመንፈስ ቅዱስ የተቃኙ ናቸው ሐዋርያት። ለዚህ ነው አያችሁ፣ አረገች ወጣች ምናምን ምናምን ነገር የሚለው ከንቱ ትምህርት እዚሁ ኢትዮጵያ ውስጥ የበቀለ ትምህርት እዚሁ ብቻ በቅሎ አልቀረም፣ ወደ ውጭም ልከውታል። እና ለዚህ ነው። ስለዚህ ኦርቶዶክስ ቤተ ክርስቲያን ግን ከኢየሱስ ክርስቶስ በላይ እኩል አድርጋ ነው በመጽሐፍት ላይ የጻፈችው። ከዚያም ቀጥሎ ደግሞ ምን አለች? ማርያም የማርያም ጸሎት ከልጇ ቁጣ ያድነን። ማን ወደ ኢየሱስ ሲጸልይ ቁጡ አይደለም? ከልጇ ቁጣ የማርያም ጸሎት ያድነን አላሉ? እውነት ልጇ ቁጡ ነው? የምህረት ባለቤት ማን ሆኖ? የምህረት ምንጭ ማን ሆኖ? እርቃኑን ስለ እኛ የተሰቀለው ጌታ እሷ የምታስተምረው ሆነ፣ እሷ የምትመክረው ሆነ። አንተ ይሄኛው አልምረውም ካልክኔ ጡቶቼን እቆርጣለሁ ብላ የምታስፈራራው ኢየሱስ የለንም። በስራው ሁሉ ጻድቅ የሆነ ሥላሴን የካደ ገሃነም ይገባል።
እቺ ማርያምስ ኧረ እንዴት ሆኖ ትላለች? ስለ ሥላሴ ስለ አብ ስለ ወልድ ምንም ነገር እውቀት የሌላት እውቀቱ ቢኖራት ኖሮ ክብር የምትሰጥ በሥላሴ የምታምን ብትሆን ኖሮ የሥላሴን ማንነትና ምንነት ብታውቅ ኖሮ ሥላሴን የካደ ብቻ አይደለም እኮ 78 ሰዎችን አርዶ ቅርጥፍ አድርጓል። ቅድም ቢንዬ ቅርጥፍ አድርጓል። እንዳያስቀስፈን እንትን እያልኩ የነበረ ለዛ ነበረ፣ ግን አለው ችግር የለም እና እንዲህ አድርጎ ለበላ ሰው እንኳ ማርያም የማርያም ጸሎት እንዴት መድኃኒት እንደሆነ ብለው ለመግለጽ አያችሁ፣ ሰው የበላውን አድነዋለች። ታዲያ ያመነዘረውማ ምን ችግር አለበት? ታዲያ ዘፋኙን ማዳንማ ምን ያቀታታል? አያችሁ፣ ታዲያ አመንዝራው ነፍሰ ገዳዩን ማዳን ምን ያቀታታል? ሰውን አርዶ ካልበላ ሰዎችን ገድሎ አርዶ ቢበላስ ምን ችግር አለበት? አለቻ እሷ። ለዚህ ነው ከእግዚአብሔር በላይ ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደፊት እናየዋለን። ከእግዚአብሔር በላይ ዛሬ ኢየሱስን የሚፈልገው የለም ማርያምን እንጂ። የኢየሱስን ስዕል እስከ አቃጥሉት፣ እስኪ አቃጥሉት። እውነት እመክራችኋለሁ፣ እዚህ ያላችሁ እውነት ልምከራችሁ አይደለ? እስኪ የኢየሱስን ስዕል አቃጥሉና ማን አንድ ሰው የሚጮህ አታገኙ። በእርግጠኝነት ስነ ስቅለቱም ይሁን የመድኃኔ ዓለም ነው የሚሉትን ዘ ፓሽን ኦፍ ክራይስት ይሄ ሚል ጊብሰን የሚባል ሰው የሰራውን በሉት እነ ዳኮን ነው ምናምን የሚባል አሉ፣ 7 ሰዎች አሉ። የነዚህ ሰዎች ፎቶግራፍ አቃጥሉት እስኪ። አንድ ሰው ምጮህ የለም። የማርያም ከሆነስ አለቀ። ሳር ቅጠሉ ሁሉ ይነሳል። ነገር ሁሉ ቤተ ክርስቲያኒቱ እየተመሰረተችው በማርያም ላይ ነው። መሰረቷ ማርያም ናት፣ ኢየሱስ አይደለም። ለዚህ ነው ቤተ ክርስቲያን አይደለችም ናት ወይስ አይደለችም የሚል ክርክር ያለበት። ናት ወይስ አይደለችም? ኦርቶዶክስ ቤተ ክርስቲያን ናት ወይስ አይደለችም? ኤርሚ ቤተ ክርስቲያን ናት ብዬ እቀበላለሁ። ግን ምን አይነት ቤተ ክርስቲያን? የወደቀች ይላል። የወደቀች ቤተ ክርስቲያን፣ የሞተች ቤተ ክርስቲያን፣ ከእግዚአብሔር መንግስት የራቀች ቤተ ክርስቲያን፣ በጨለማ ውስጥ የምትመላለስ ቤተ ክርስቲያን ብሎ ይናገራል። ብዙ ጊዜ እሰማዋለሁ እና በዚህ በተሐድሶው ግሩፕ ላይ ኦርቶዶክስ ቤተ ክርስቲያን ናት ወይስ አይደለችም በሚለው ላይ ብዙዎቹ ቤተ ክርስቲያን ናት ይላሉ። ቤተ ክርስቲያን አይደለችም የሚሉ ሰዎችም ደግሞ አሉ። ምክንያቱስ የኢየሱስም ሲነሳ ስለምትደነግጥ፣ የኢየሱስን አዳኝነት ስላልተቀበለች፣ በክርስቶስ ክርስቲያን የሚለውን ክርስቲያናዊ ሕይወት ቀሎባት ማርያም ላይ የተለጠፈች በመሆኗ ከኢየሱስ ይልቅ ማርያም ላይ የተመረኮዘች ስለሆነች፣ ማርያም ላይ የተመሰረተች ስለሆነች ማርያማዊት። አያችሁ፣ ይሄ ማርያሎጂ አላት። ልክ ነገረ ክርስቶስ እንዳለ ክርስቶሎጂ እንዳለ ማርያሎጂ ማወጣች። በጣም የማታፍር ደፋር ሎዶቅያ የሆነች ቤተክርስቲያን። ሎዶቅያ ምን እንበል? ሎዶቅያ እና ይሄ በደንብ መታየት አለበት። ወልዳለች ወይስ አልወለደችም እንዴት የሚለው በመጽሐፍ ቅዱስ ደግሞ ስለ እርሷ የተጻፉትን አንድ በአንድ እነዚህን ሁሉ ከጨረስን በኋላ በቀጥታ ወዴት እንሄዳለን? ወደ ኦርቶዶክሳዊቷ ማርያምስ መቼ ተወለደች? መቼ ተነሳች? ምንድን ነው እየተባለላት ያለ? እውነት ነው ወይ? በሦስተኛው ቀኗ ቤተ መቅደስ ውስጥ የገባች በ3 ዓመቷ ቤተ መቅደስ ውስጥ የኖረች መላእክት እየመገቧት መላእክት እያስተዳደሯት የነበረች ቤተ ማርያም
ግን መላእክት ደግሞ ያስደነግጧት። ስትደነግጥ ደግሞ አየን። ከመላእክት ያደገ ሰው ይደነግጣል እንዴ? የመልአኩን ንግግር ሰምታ ደነገጠች አለ። ኦኬ። ስለዚህ ይሄ በስፋት መታየት ያለበት ነገር ነው። አሁን ው ርብ ጉዳይ እየሆነ ነው። እንግዲህ መደምደሚያ ነው ከተባለ አይ አለሁ እንጂ እኔ ማውራት ፈልጋለሁ፣ ትንሽ ሆዴ ይቆርጠኛልና የተወሰነ እንዲያው 1-2 ደቂቃ የሚለኝም ካለ እሰጣለሁ። በዋናነት ግን እውነቱ ገና የኢየሱስን እናት ከሉቃስ 1 ጀምረን ከዚያ ከሉቃስ 1 ወደ ማቴዎስ ምዕራፍ 1 ነው የሚሄደው። ከማቴዎስ ምዕራፍ 1 ወደ ሉቃስ ምዕራፍ 2 ይሄድና ከሉቃስ ምዕራፍ 2 ወደ ማቴዎስ ወንጌል ምዕራፍ 2 እንሄዳለን። ይህንን አይተን ነው ከዚያ ምን ጨርሳት። እንግዲያስ እችኛዋ የኢየሱስ እናት ማርያም እች ትመስላለች። ከዚህ ውጭ ያለችውስ ብለን ደግሞ እንተርክላታለና የማነው ስሟ የዚህ ማነው ቅድም የጠራችሁት ሰውዬ 7